ሰላም የአህመድ ዩቲዩብ ዋን ባይ ዋን ውድ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም። ዛሬ የማሳያችሁ ፖፖ ሊቭ እንዴት እንደሚከፈትና እስከነ አሰራሩ ላሳያችኋለሁ። መቼም ፖፖ ላይፍን የማያውቅ የለም ብዬ እገምታለሁ። ፖፖ ላይፍ ማለት የስንቱን ህዝብ ህይወት የቀየረው ከወር ደመወዝ ይልቅ በስልካችን ብቻ የተወሰነ ሰዓት በመቀመጥ ኦንላይን ገብተን በስልካችን የሚሰራ የኦንላይን ስራ የወር ደመወዝ ከምንከፈለው ሰርተን ከምንከፈለው ይልቅ ፖፖ ላይፍ ላይ በመስራት የሚከፈለን ደመወዝ በጣም አዋጭና አዋጭ አብዛኛውን ህዝብ ህይወት የቀየረ ፖፖ ሊቭ ይባላል። እሱን እንዴት ነው የምናገኘውና እንዴት ነው የሚሰራውን የማለት ዛሬ ላሳያችኋለሁ። በትክክል ተከታተሉኝ። መጀመሪያ ፕላይ ስቶር እንገባና ፖፖ ሊቭ ብለን እንገባለን። እኔ ለምሳሌ ፕላይ ስቶር ላይ ገብቼ አውርጄዋለሁ። ከወረደልኝ በኋላ መጥቶልኛል። እንዴት እንደሚከፈት ላሳያችኋለሁ። ከዛ ፖፖ ሊቭ ብለን ስንገባ ፕላይ ስቶር ይመጣልና እንደዚህ መስሎ ይመጣልና ይሄ ፊት ለፊት የምታዩት ማለት ነው። ከዛ ኦፕን ካልነው በኋላ ኢንስታል ካረግነው በኋላ ኢንስታል አድርገን ኦፕን እንለዋለን። ኦፕን ካልነው በኋላ እንደዚህ አይነት ይመጣልናል። ከመጣልን በኋላ የት ነው የምንሄደው? እታች ይሄንን አግሪ እንለዋለን። እኔ እየከፈትኩ ነው። አሁን በትክክል ተከታተሉኝ። አግሪ የሚለው አይ ሃቭ ሪድ ኤንድ አግሪ ይላል። አግሪ ተስማምቻለሁ የሚለውን አንድ የራይት እንልና ግዴታ የጎግል አካውንት ያስፈልገናል። ወደ ጎግል ሎጊን ዊዝ ጎግል የሚለው እንገባለን። እዛ ከገባን በኋላ የጎግል አካውንት ይጠይቀናል። ከዛ ከጠየቀን በኋላ እኛ በትክክል የጎግል አካውንት እንሰጠዋለን። የጎግል አካውንት ከሰጠነው በኋላ ቀጥታ ወደ ውስጥ ይዞን ይገባን ማለት ነው። ከዛ በኋላ እኛ ምንድነው ማድረግ ያለብን? ወደ ውስጥ ይዞን ሲገባ ውስጥ ያሉትን ፕሮሰሶች እኛ መሙላት አለብን። እነሱ ፕሮሰሶቹ ምን ናቸው? እዚህ ፕሮፋይል የሚል አለ እንደምትመለከቱት። ይሄን ፕሮፋይላችንን እኛ ግዴታ እንትን ማለት አለብን። ፕሮፋይላችንን ይሄ ፕሮፋይል የሚል አለ። ይሄ በቀይ ያከበብኩት እሱን ፎቶ የሆነ ፒክቸር ነገር ማስገባት አለብን። ከዛ ካስገባን በኋላ ወዴት እንሄዳለን? ይሄ ሊንክ ኔም የሚል አለ። እሱ ስማችሁን ትሞላላችሁ። በርዝ ዴት ኦፍ በርዝ የሚል አለ። እሱን የተወለዳችሁበትን ትሞላላችሁ። ከዛ ካንትሪ ማለት ያላችሁበትን አሁን እናንተ የምትኖሩበትን ሀገር ትሞላላችሁ። ከዛ ታች ደግሞ ሜል ፊሜል ይላል። ጀንደር ራይት ሜል ከሆናችሁ ሜል ፊሜል ከሆናችሁ ፊሜል ብላችሁ ትሞላላችሁ። ከዛ ታች ደግሞ ኢንቬንት ይላል። ግዴታ ማወቅ ያለባችሁ ኢንተር ዘ ኢንቬንተር ይላል። አይዲ ጠይቃችኋል። አሁን እናንተ የምትሞሉት አይዲ ልንገራችሁ። ይሄን አይዲ እዚህ ውስጥ ታስገባላችሁ ማለት ነው። ምን ብላችሁ ትሞላላችሁ? እዚህ አይዲ ላይ 7956 እንዳትረሱ 0873 ይሄ 79560873 ብላችሁ ተሞላችሁ በኋላ ምንድነው ሰሚት እዚህ ጋር ማለት አለባችሁ። ይሄን ምንድነው ይሄ ሁሉ ሞልታችኋል። እንደምታዩት እዚህ ጋር ሜል ፊሜል እኔ ስላልመረኩ መጀመሪያ ላልመጣልኝም ነበር። በኋላ ይሄ መጣ። ሰሚት ትሉታላችሁ ማለት ነው። ካላችሁት በኋላ ቀጥታ አሁንም ወደ ውስጥ ይዟችሁ ይገባል። ከፈተ። ከዛ በኋላ ወደ ዋናው ርዕስ መጣልን። ምን ማድረግ አለብን? እኛ አሁን እዚህ 5 የተደረደሩ ነገሮች አሉ ማለት ነው። አሁንም ገና አልከፈትም። ከአምስተኛው እዚህ ከቀኝ በኩል ያለ ይሄ ያከበብኩት እዚህ ጋር ትገባላችሁ። ይሄ ምንድነው? የእናንተ የከፈታችሁ ስማችሁ መረጃው ነው። ሙሉ የሆነ የእናንተ መረጃ የምታገኙበት ነው። ከዛ እዚህ ተገባችሁ በኋላ ቀጥታ ወደ ውስጥ ወሰደን። ይሄንን ምን ማድረግ አለባችሁ? መቀየር ትችላላችሁ ብያችኋለሁ። መጀመሪያ ላይ እኔ ፒክቸር ስላላስገባሁ ነው። ፒክቸር ማስገባት አሁንም ትችላላችሁ። መጀመሪያም ላይ ማስገባት ትችላላችሁ። ወዴት እንሄዳለን? ወዴታች እናንሸራትትና ይቺ ማይ ኤጀንሲ የሚለው ጋር እንሄዳለን ማለት ነው። ይቺ በቀይ ያከበብኩላችሁ ጋር ማይ ኤጀንሲ ከሄድን በኋላ እሱን አንዴ እንነካዋለን። ከነካነው በኋላ ወዴት ይወስደናል? ተከታተሉ። አሁንም በትክክል ይሄን ተሞላችሁ እርግጠኛ ነኝ ትርፋማ ትሆኑበት አላችሁ። ወደዚህ ወሰደን። ምን ይላል?
ኤጀንት አይዲ። ይሄ ምንድነው? የኤጀንት አይዲ። ለምሳሌ ማንኛውም ሰው ግዴታ ይሄን ሲከፍት ኤጀንት አይዲ ያስፈልገዋል። ኤጀንት አይዲ ደግሞ የቱን ነው የምሞሉት ብያችኋለሁ? 79 56 08 73 ይሄን ብላችሁ ምንድነው የምትሉት? ኢንተር ፕሊስ ኢንተር ኤጀንት አይዲ። ይሄን ትሞሉታላችሁ። ከዛ ምንድነው ኮንፈርም የሚለውን መልሳችሁ ትነኩት አላችሁ። ከነካችሁት በኋላ ምንድነው ታች አይ ዋንት ቱ ኮንት ዘ ኤጀንሲ የሚላለ እሱን በፍጹም መንካት የለባችሁ። ምንድነው ማድረግ ያለባችሁ? ተመልሳችሁ ትወጣላችሁ። በላኛው ማለት ተመልሳችሁ ወጣችሁ የት ነው የምትገቡት? መጀመሪያው ትሄዳላችሁ። ከመጀመሪያ የት እዚህ ትሄዳላችሁ። እዚህ ትገቡና ወዴት መሄድ ያለባችሁ? ከገባችሁ በኋላ የሰርች ምልክት ላይ አለ። የሰርች ምልክቷን ትነካላችሁ። የሰርች ምልክቱን ከነካችሁ በኋላ ምን ብላችሁ ትጥፋላችሁ? የታች የሞላችሁትን አይዲ መጻፍ አለባችሁ። ምንድነው አይዲ? 79 56 08 73 እንደዚህ ብላችሁ ሰርች ታደርጋላችሁ። ኦንላይን ታለ የአረንጓዴ ምልክትና 3 ነጥብ ያሳያችኋል። አሁን ይሄ ኦንላይን የለም። ይሄ ምንድነው? ኤጀንታችሁ ነው። ኤጀንት ግዴታ ያስፈልጋችኋል። በዚህ ስር ሆናችሁ ትሰሩና እናንተ ደግሞ ብዙ ኮይን እና ፖይንት የሚባል አለ። ስለዛ ነገር ደግሞ እንዴት እንደሚሰራ ላሳያችኋለሁኝ። ያንን ተሰራችሁ እናንተ ደግሞ መልሳችሁ ኤጀንት ትሆናላችሁ። ከስራችሁ ሌላ ሰው ማፍራት ትችላላችሁ። ከጠፋችሁ ኮሜንት ላይ ጻፉልኝ። የሚቀጥለውን በትክክል ላስረዳችኋለሁ። እንዴት ኦንላይን እንደምንገባ እንዴት አድርገን እንደምንሰበስብ ያንን ላሳያችኋለሁ። ለጊዜ ያለው ነገር ይሄ ነው። አሁን ይሄ አህመድን ስነካው ኦንላይን የለም፣ ግን ወደሱ ኦንላይን ኑሮ ቢሆን የት ነው ፎሎው ታረጉትና ፎሎዊንግ ታረጉታላችሁ። ቀጥታ ይሄ 24 ሚኒት ኤጎ ይላን ላይ ከወጣ 24 ደቂቃ ሆኖታን ከኦንላይን ከወጣ ይላን። እዛ ላይ ኦንላይን ከሆነ ያሳያችኋን ፓርቲ ነው። ፓርቲ ገብታችሁ እሱ ጋር መነጋገር ትችላላችሁ። ገብታችሁ እያንዳንዳችሁ ተመዝገቡ። የጠፋችሁ ካለ ኮሜንት ላይ አስፍሩልኝ። መልካም ስራ።